የታህሳሱ ግርግር በዘልማድ የታህሳሱ ግርግር ይባላል። በ1953 ዓመተ ምህረት በወርሃ ታህሳስ ከ3ኛው እስከ 8ኛው ባሉት ቀናት ውስጥ በጥቂት መኮንኖች ተጠንስሶ ለብዙ ኢትዮጵያውያን ደም መፍሰስ ምክንያት የሆነውንና 15 ታላላቅ የሀገሪቷን ባለስልጣናትና የወቅቱ ምሁራን አርበኞችንም ጭምር በግፍ ያስጨፈጨፈውን ዜጎች በተለይም የታጠቁት ኃይላት ለሁለት ተከፍለው እርስ በርሳቸው የተጋደሉበትን ታላቅ ጦርነት። ስለዚህ ግርግር ብዙ መጽሐፍት ተጽፈዋል፣ ብዙም ተብሏል። ላለፉት ከ40 በላይ ዓመታት በተለያዩ ምሁራን ባዮች ብዙ ቀለም የፈጀ ጽሑፍ ተጽፏል። ምናልባት በእውነት ሚዛን ላይ ቢቀመጥ የካህዲዎችና የአደርባዮች ገድል ከመሆን ውጪ ለሀገሪቷም ሆነ ለሕዝቦቿ አንዳችም ፋይዳ ያልነበረው በመቀኝነትና በቅጥረኝነት የተከናወነ የታሪካችን አሳፋሪ ክስተት እንደሆነ ማየት ይቻላል። ላይ እንደተጠቀሰው ስለዚህ አመጻ ብዙ መጽሐፍት ተጽፈዋል። ለምሳሌ በአቶ ብርሃኑ አስረስ የተጻፈው የታህሳስ ግርግርና መዘዙ አንዱና የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው ሲገኝበት በአመጻው ወቅት ቀንደኛ ተዋናይ የነበረው የጎንደር ተወላጁ ዲያቆንና ንጉሠ ነገሥቱ ለወግ ለማዕረግ አብቅተው ከትቢያ አንስተው ለታላቅ ኃላፊነት የሚመጥን የውጭ ትምህርት አሰጥተው የሀገሪቷ የደህንነት ኃላፊ እንዲሆን የተደረገው የወርቅነህ ገበየው ወንድም በነበረው በመብራቱ ገበየው የተጻፈው አርአያነት በሁለተኛ ደረጃነት ይጠቀሳል። የብቻም አይደለም፣ ሸክም የማይከብደው ሕዝብ በሚል በኮሎኔል አስናቀ የተጻፉ መጽሐፍት በአብይነት ይጠቀሳሉ። ለመሆኑ ስለዚህ ጉዳይ ለምን በዚህ ወቅት ማውራት አስፈለገ? መጀመሪያ መመለስ ያለበት ጉዳይ ነው። ላለፉት 40 ዓመታት የነበሩትና ያሉት መንግስታት መሰረታቸው ሶሻሊስታዊ ፍልስፍና ስለነበርና ስለሆነ ለዘውዳዊ ኢትዮጵያዊ ሥርዓት መሰረታዊ ጥላቻ ያደረባቸው በመሆናቸው ስለ አመጻው የሚቀርቡ ጽሑፎች ሁሉ የሶሻሊስቶቹ መሪዎች ፍላጎት የተንጸባረቀባቸው ሆነው በመገኘታቸው የደርጉም ሆነ የህወሓቱ መንግስታት ለጸረ ዘውዳዊ ሥርዓት እንደ ፕሮፓጋንዳ ስለሚያገለግላቸው የመፈንቅለ መንግስት ሞካሪዎቹን አማጺዎች እንደ አርበኛና እንደ ጀግና እንዲቆጠሩ ስለተደረገና በሌላ አቅጣጫ ያለው እውነታ መድረክ ተነፍጎት ለዓመታት በመዘንጋቱ ነው። ለመሆኑ የመፈንቅለ መንግስት ሞካሪ አማጺዎቹ እነማን ናቸው? ለመፈንቅለ መንግስቱ ሞካሪ አማጺዎቹ እንደሚከተሉት ይቀርባሉ። አንደኛ፣ የክቡር ዘበኛ ዋና አዛዥ ጄኔራል መንግስቱ ነዋይ። ሁለተኛ፣ የጄኔራል ወንድም ገርማሜ ነዋይ። ሶስተኛ፣ የደህንነት ኃላፊ ወርቅነህ ገበየሁ። አራተኛ፣ የፖሊስ አዛዡ ጄኔራል ጽጌ ዲቡ በአብይነት ይጠቀሳሉ። እነዚህ ግለሰቦች በሀገሪቷ ያለው ታላቅ የኃላፊነት ቦታ ተጥሎባቸው እንዴት ሀገርንና ሕዝብን ብሎም ንጉሠ ነገሥታቸውን ሊክዱ ቻሉ? ገንዘብ፣ ክብር፣ ዝና ወይስ ምን? እነዚህ ግለሰቦች በእርግጥ የጎደላቸው አንዳችም ነገር አልነበረም። ደጋፊዎቻቸው እንደሚሉትም ለሕዝባቸውና ለሀገራቸው እድገት ሲሉም አልነበረም። አንዳንዶች እነዚህ የሀገሪቷ ታላላቅ የጦር መኮንኖች ለአመጻ የዳረጋቸውን አንዳንድ ስነ ልቦናዊ ኩነቶች ሲጠቅሱ የሚከተለውን ያትታሉ። አንደኛ፣ ቂም በቀል፣ ሁለተኛ፣ ከሃዲነት፣ ሶስተኛ፣ ቅጥረኛነት፣ አራተኛ፣ ምቀኝነት፣ አምስተኛ፣ አጉል ምኞትና ቅዠት። በየትኛውም መመዘኛ
የታህሳሱን አመጻ ብንመዝነው ከእነዚህ 5 ምክንያቶች አይወጣም። በርግጥ ፋሺስቱ ሞሶሎኒ ወይም የአዲስ አበባው ጨፍጫፊ ግራዚያኒ ለኢትዮጵያውያን አውሬዎች ሲሆኑ ለኢጣሊያውያን ግን ጀግኖች ናቸው፣ ሐውልትም ሲቆምላቸው አይተናል። ታዲያ እነዚህ አማጺዎች ለኢትዮጵያውያን ጀግኖች ወይስ አውሬዎች? የታህሳሱ አመጻ ሲተነተን ቢውል፣ ሲጻፍና ሲተረክ ቢውል፣ መታሰቢያው ሁሉ ሲታሰብ ቢውል የመጨረሻው ጥያቄ የሚሆነው እነዚህ ግለሰቦች ለኢትዮጵያ ጀግኖች ወይስ ካህዲዎችና አውሬዎች የሚለውን መሰረታዊ ሐሳብ ብቻ እናገኛለን። ከላይ እንደተጠቀሰው ላለፉት 40 ዓመታት የተጻፉትና በመገናኛ ብዙሃን የተተረኩት ድርሰቶች ጀግኖች አድርጎ ስላቀረባቸው በዚህ ዝግጅት ደግሞ አውሬዎች፣ ነፍሰ ገዳዮችና የሀበሻ መቃብር ቆፋሪዎች ስለመሆናቸው ማብራሪያ እንሰጣለን። አሁን እነዚህ አማጺያን ከሃዲዎች ናቸው። ምክንያቱም ለከፍተኛ ማዕረግ አብቅቶ የሀገሪቷን ህልውና እንዲጠብቁ፣ ህዝቡን ከማናቸውም አይነት ጥቃት እንዲታደጉ የሀገሪቱ ከፍተኛ የጦርና የጸጥታ ኃላፊነቶች ተሰጥቷቸው ሀገራቸውን፣ ህዝባቸውንና ንጉሠ ነገሥታቸውን ክደዋልና። አሁን እነዚህ አማጺያን ነፍሰ ገዳዮች ናቸው። ምክንያቱም የሀገሪቷን ታላላቅ ባለስልጣናት ሰብስበው በአንድ ቦታ አጉረው አጉላልተው አሰቃይተው በአሰቃቂ ሁኔታ ጨፍጭፈዋቸዋልና። ስለ ኢጣሊያ ወረራ ስናወራ ስለ 5 ዓመት የኢጣሊያ ግፈኛ አገዛዝ ማውራታችን አይቀርም። ስለዚህ የ5 ዓመት የግፍ አገዛዝ ስናወራ የኢጣሊያን ፋሺስት ወራሪ በዱር በገደል ሲታገሉ ስለነበሩት አርበኞቻችን ማውራታችን አይቀርም። ስለ አርበኞቹ ስናወራ 5ቱንም ዓመታት የኢጣሊያን ፋሺስቶች እስትንፋስ አሳጥተው ፋሺስቱ በገባበት እየገቡ በሰፈረበት አደጋ እየጣሉ ኢጣሊያ ተረጋግቶ እንዳይቀመጥ ያደረጉትን ታላቁን አርበኛ ራስ አበበ አረጋይን እናገኛለን። ታዲያ ራስ አበበ አረጋይን የሚያህል ታላቅ ጀግና ፋሺስቶች ያልደፈሩትን ኢትዮጵያዊ አርበኛ ማን ገደላቸው? አሁን እነዚህ የታህሳሱ ነፍሰ ገዳዮች ታህሳሳውያኑ የታላቁን አርበኛ ደም አፍስሰዋል። በወንድነትም በጀግንነትም አልነበረም፣ በበቀልና በፈሪነት በካህዲነትና በቅጥረኝነት። እነዚህ ነፍሰ ገዳዮች በግፍ ያፈሰሱት ደም የአርበኛውን ብቻ አይደለም፣ ለሀገሪቱ እድገት ታላቅ መስዋዕትነት የከፈሉትን፣ ሀገሪቱን በተለያየ ሙያ ያገለገሉትን እንደ መኮንን ሀብተወልድ ያሉትን ሚኒስትሮችና ሌሎች 18 ታላላቅ ባለስልጣናትን ደም ጭምር ነበር። ታዲያ እነዚህ ከሃዲዎች እንዴት ጀግኖች ሊባሉ ተደፈረ? ትውልድ ይመዝናል፣ ያመዛዝናል፣ ይፈርዳልም። ጊዜ ተገኘ ተብሎ እንዴት ትውልድን ለማታለልና ለመቅጠፍ ይሞከራል? የክቡር ዘበኛው አዛዥ የመንግስቱ ነዋይ ወንድም የነበረውና የአመጻው ጠንሳሽ መሪና ታላቅ ወንጀለኛ ገርማሜ ይባላል። ከጎጃሜው የቤተ ክህነት ሰው ካለቃ ነዋይ የተገኙ ወንድማማቾች ናቸው። ገርማሜ የፖለቲካ ትምህርቱን ተምሮ የመጣው በአሜሪካ ነው፣ በኮሎምቢያ ዩኒቨርሲቲ። በጊዜው በብዙ ዓለም አቀፍና በኢትዮጵያውያን የተመሰረቱ ማህበራት ውስጥ ብዙ ተሰሚነት ነበረው። ብዙ ፖለቲካዊ ማህበራትንም አንቀሳቅሷል። የተማሩ ኢትዮጵያውያንንም ለፖለቲካ እንቅስቃሴ አደራጅቷል። በዚህ አመጻ ውስጥ ስማቸው በጉልህ የማይጠራው የንጉሠ ነገሥቱ አብሮ አደግና የአጎት ልጅ የነበሩትና የገልበጣው ደጋፊ በነበሩት በራስ እምሩ መኖሪያ ቤት ውስጥም ብዙ ዱለታዎችን ሲመራ የነበረው ይኸው ገርማሜ ነዋይ ነበር። የቀጨኔ ክለብ በአብይነት የሚጠቀሰው ነው።
ገርማሜ ነዋይ በአሜሪካ በነበረበት ወቅት ሶሻሊስት እንቅስቃሴን ከሚያራምዱ አብዮተኞችም ጋር ጥብቅ ግንኙነት እንደነበረው መረጃዎች ይጠቁማሉ። ይህም የሚያሳየን ገርማሜ ነዋይ ደጋፊዎቹ እንደሚያወሩለት ለሀገሩና ለወገኖቹ ቀና ሐሳቢ የሀገሪቱ እድገት የሚያሳስበውና የሚያስጨንቀው ንጹህ ኢትዮጵያዊ ሳይሆን የሶሻሊስታዊ አብዮቶች የለከፉት ምናልባትም በንጉሱ ላይ አምጾ በነበረው የጎጃሚው አርበኛ የበላይ ዘለቀ በንጉሱ ትዕዛዝ መገደል ያንገበገበውና ቂም ለመበቀል ጊዜና ወቅት እየጠበቀ ሲያደባ የነበረ በእርግጠኛነትም የወንድሙን ከፍተኛ የጦር ኃይል የኃላፊነት ስልጣን ለቂሙ መወጫ እንደ ድል የቆጠረ በቀለኛ ያደርገዋል። ገርማሜ ነዋይ የሩሲያውን ትሮትስኪ በብዙ ይመስለዋል። August of 1917, with the Bolsheviks rising to power, the hatred of Trotsky toward the Tsar reached a fevered pitch, and the imperial family were moved far from the sympathetic sentiments of the Russian people to Tobolsk in Siberia. In the spring of 1918, the Tsar and his family were taken to Ekaterinburg in the Urals, where the Jew, Jacob Yurovsky, head of the local Cheka, was given the assignment to imprison, plan, and assassinate the imperial family. Yurovsky brought the Tsar and his family to a former house of a wealthy Jewish merchant. ትሮትስኪ የሶሻሊስት አብዮትን አሜሪካን ሀገር በነበሩ አይሁዳዊ ከበርቴዎች ተመልምሎ የሩሲያ አይሁዶችን ማለትም ሩሲያን ጂውስ አደራጅቶ የሩሲያን አብዮት ያቀጣጠለና የሩሲያን የዘውድ ሥርዓት ያፈረሰ የሩሲያውን ንጉስ ዳግማዊ ኒኮላስን ከነተከበሩ ቤተሰቦቹ የገደለና ያስገደለ ለንጉሱ የመጨረሻ ልጅ ለ12 ዓመት ታዳጊው ለልዑል አሌክሲ እንኳን ያልራራ ጨካኝ አውሬ ነበር። ገርማሜም ይህንን ነበር ለመፈጸም የሞከረው። Shot next. As the room became silent, there was a low groan. Alexei, the heir to the Tsardom of Russia, was still alive. The Jew Yurovsky stepped up and fired 2 shots into the boy's ear. All the members of the Tsar's family were lying on the floor with many wounds in their bodies. The blood was running in streams. The Bolshevik Jews, financed by Jewish Wall Street, achieved their aim. The imperial family, the Tsardom, and the Romanov dynasty was exterminated. ገርማሜ የ8 ዓመት ታላቅ ወንድሙን ወደ ክፋት ወስዶታል፣ አስቶታል። መንግስቱ ነዋይ በ5 ዓመቱ የአርበኝነት ዘመን ሀገሩን ወሮ የነበረውን የኢጣሊያ ፋሺስት ኃይል አብረውት በዱር በገደል ሲፋለሙ የነበሩትን ጓዶቹንና የክፉ ዘመን ወንድሞቹን እንዲክድ በኮሪያም ዘመቻ ወቅት በባህር ማዶ ግዳጅ አብረውት የተዋደቁትን ጓዶቹን እንዲከዳና በእነርሱም ላይ ቃታ እንዲስብ ያደፋፈረው ሰይጣን የገዛ ወንድሙ ገርማሜ ነዋይ ነበር። እስከ መቃብሩም እያክለፈለፈ ያደረሰው ይኸው የገዛ የሥጋ ወንድሙ ገርማሜ ነዋይ ነው። የገርማሜን ስለ ልቦና ስንመለከት አንዳንድ ኩነቶችን በእርግጠኛነት መናገር እንችላለን። ይህ ሰው ከሶሻሊስቶቹ ጋር ግንኙነት እንደነበረው፣ የሶሻሊስታዊ ስነ ልቦና እንዳዳበረ፣ ስለ ጥቅምቱ አብዮት መረጃ እንደነበረው፣ የብቻም አይደለም አብዮት ያለ ደም መፍሰስ እውን እንደማይሆን የተረዳ እንደነበረ፣ በተለይ መፈንቅለ መንግስቱ ከሽፎ ከወንድሙ ከጀነራል መንግስቱ ነዋይና ሻለቃ ባየጥላውን ከተባለ ግብረ አበራቸው ጋር በመጨረሻዎቹ ሰዓታት ላይ ያደረጋቸው ውይይቶች ይመሰክራሉ። ይህም ማለት አመጹን የጠነሰሰውም ሆነ የመሩት መኮንኖች ሁሉ ከሃዲዎች፣ ነፍሰ ገዳዮችና ቅጥረኞች መሆናቸውን ያሳያል። አንዳንዶች እነዚህን ከሃዲዎች የለውጥ ሐዋርያ አድርገው ያቀርቧቸዋል። በእርግጥ እነዚህ ከሃዲዎችና አማጽያን የለውጥ ሐዋርያት ነበሩ ወይስ ሸፍጠኞችና ሐሳዊ መሲህ? የመፈንቅለ መንግስቱ ተጀምሮ እስኪጠናቀቅ ድረስ በሸፍጥ በሻጥርና በሐሰተኛ ቅጥፈት ላይ የተመሰረተ ነበር። የክቡር ዘበኛ ጦር በሌሎች ታላላቅ አገሮች ዘኢምፔሪያል ቦዲጋርድ የሚባለው ነው። ንጉሠ ነገሥቱንና አጠቃላይ ሥርዓቱን
ከውጭም ከውስጥም ከሚነሳ ጥቃት የሚከላከል ከሌላው ጦር ሰራዊት የተለየ ትጥቅ የታጠቀ ከፍተኛ የጦር ስልጠና የተሰጠው ታማኝ የሚባሉ የጦር አለቆች የሚቆጣጠሩት ሰራዊት ነው። የክብር ዘበኛ ጦር ከውጭ በተለይም ከስዊድን በመጡ የጦር አሰልጣኞች የሰለጠነ የተለየ ክብር የተጎናጸፈ ልዩ ልዩ ያማሩና ያሸበረቁ የጦር አልባሳትን የሚለብስ የንጉሠ ነገሥቱ መንግስት ታማኝ ጠባቂ ሰራዊት ነበር። የክቡር ዘበኛ ልምድ በሀገር ውስጥ ብቻ የታጠረ ሳይሆን በንጉሠ ነገሥቱ ትዕዛዝ ኢትዮጵያውያንን ወክሎ ለ3 ጊዜያት ያህል በኮሪያ የዘመተና ከሀገር ውጭ ታላቅ ዝናን ተጎናጽፎ የመጣ የሀገሪቷን ስም ያስጠራ ታላቅ ገድል የፈጸመ ታላቅ ሰራዊት ነው ክቡር ዘበኛ። አሁን የክቡር ዘበኛ እንዲህ ያለ ታላቅ ሰራዊት ነበር። ለንጉሠ ነገሥቱም በርግጥ ታማኝ እንደነበረ ሁሉም የሚስማማበት እውነታ ነው። የዚህ የኢምፔሪያል ቦዲጋርድ ታማኝ የጦር ሰራዊት ይመራ የነበረው በጀነራል መንግስቱ የነበረ ሲሆን ጀነራል መንግስቱ ከወንድሙ ከነገርማሜ ነዋይ ጋር የክህደት ሴራውን ሲጀምር በቅድሚያ የጀመረው የክቡር ዘበኛውን ሰራዊት ሐሰተኛ መረጃ በመስጠት የሀገሪቷ የጦር ሰራዊት በንጉሠ ነገሥቱ ላይ የመፈንቅለ መንግስት እንዳደረገ በማስመሰል በመሆኑ የክቡር ዘበኛው ሰራዊት ተቆጥቶ ለንጉሠ ነገሥቱና አመኔታን ለጣለበት መንግስት መስዋዕትነት ለመክፈል መፈንቅለ መንግስቱን ከተቃወሙት የጦር ሰራዊት ወንድሞቹ ጋር ደም ተፋሷል። ይህ ሸፍጥ እንዴት ሊገለጥ ይችላል? እንዲህ አይነት አሻጥር በምን አይነት ቋንቋ ሊገለጥ ይችላል? ይብቻም አይደለም። እነዚህ እኩያን የሀገሪቱን ታላላቅ ባለስልጣናት ከየቤታቸው እየጎተቱ ሲያመጡ አሁንም የጦር ኃይሉ መፈንቅለ መንግስት እያደረገ እንደሆነ በመንገርና ለደህንነታቸው ሲሉ እንደሆነ ሲነግሯቸው ነበር። ከዚህ በላይ አሻጥር፣ ከዚህ በላይ ሸፍጥ፣ ከዚህ በላይ ቅጥረኝነትና እኩይነት፣ ከዚህ በላይ አውሬነት ከወዴት ይመጣል? ትሮትስኪና ግብረ አበሮቻቸው የሩሲያውን የሮማኖቭ ቤተሰብ ፎቶግራፍ ልናነሳችሁ እንፈልጋለን፣ ሁላችሁም ተሰብሰቡልን ብለው በግፍ እንደፈጇቸው መንግስቱ ነዋይና ግብረ አበሮቹ 19ኙን ባለስልጣናት ሲያስጠብቁና በኋላም ያስረሸኑት ነጋሽ ድንበሩ በተባለ ነፍሰ ገዳይ ሲሆን ይህ ሰው ከጥቂት ዓመታት በፊት በተደረገ አድማ ላይ ተሳትፎ የነበረውና የ3 ዓመት እስራት ተበይኖበት እስራቱን ጨርሶ በመንግስቱ ነዋይ አማካኝነት በዚያው በክቡር ዘበኛ ሰራዊት ውስጥ ተቀጥሮ ይሰራ የነበረ በተለይ የጦር ሰራዊት አዛዥ የነበሩት ራስ አበበ አረጋይና ብርጋዲየር ጀነራል ሙልጌታ ቡሊ ግለሰቡ በማናቸውም የጦር ሰራዊት ውስጥ እንዳይቀጠር የተቃወሙት በመሆኑ ጀነራል መንግስቱ ይህን ሰው ለርሸናው የተጠቀመበት ያለ ምክንያት አልነበረም። ታዲያ ከዚህ በላይ ሸፍጥ፣ ክህደት፣ በቀለኛነት፣ ሴረኛነት፣ ጨካኝነት፣ አውሬነት ከየት ይመጣል? ሌላው የአማጽያኑን ሸፍጠኛነትና ቀጣፊነት፣ አስመሳይነትና ሻጥረኛነት የሚያስረዳው መፈንቅለ መንግስቱን ካወጁ በኋላ ህዝቡ ለንጉሠ ነገሥቱ ያለውን ፍቅርና ክብር፣ ታማኝነትና ድጋፍ በመረዳት የህዝብ ተቃውሞና ምናልባትም ካውንተር ሪቮሉሽን እንዳይከሰት አልጋ ወራሹ የመፈንቅለ መንግስቱ ተባባሪና ደጋፊ እንደሆነ በማስመሰል በነገርማሜና በሌሎቹ ግብረ አበሮቻቸው ተቀነባብሮ የተጻፈውን የመንግስት ገልበጣ አዋጅ አልጋ ወራሹን በማስገደድ እንዲያነብ ተደርጎ በሬዲዮ እንዲተላለፍ መደረጉ ነው። ይህ ሁሉ የሚያሳየን አማጺዎቹ ምን ያህል ግብዝ፣ ደፋር፣ ሴረኛ፣ ሻጥረኛ፣ ቀጣፊ፣ አስመሳይ፣ አታላይ፣ ከሃዲና ነፍሰ ገዳይ መሆናቸውን ብቻ እንጂ የሰረኞቹ አድናቂዎች እንደሚሉት ሀገራቸውንና ህዝባቸውን የሚወዱ ትጉሃን አለመሆናቸውን ነው። ብዙዎች ፖለቲከኞች፣ ብዙዎች ምሁራን ይህ የ1953 ዓመተ ምህረት የመፈንቅለ መንግስት ሙከራ ለመሳካቱን በቁጭት ሲገልጹ ይደመጣሉ። ዘወትርም ሲያነበንቡት ይሰማሉ። መፈንቅለ መንግስቱ ያነገበው ዓላማ
ለሀገርና ለሕዝብ እድገት ለማምጣት እንደሆነ ለግለሰብ ነጻነት ሐሳብን በነጻነት የመግለጽ የመደራጀት መብት ለማምጣት እንደሆነ የዜጎችን ሕይወት የተሻለ እንዲሆን ለማድረግ እንደሆነና ከመፈንቅለ መንግስቱ ክሽፈት በኋላ ሁሉም ብርሃን እንደጨለመ ይናገራሉ። ለመሆኑ በየትኛው ዓለም የተከሰተ ወይም የተሞከረ መፈንቅለ መንግስት ነው ለሀገር ውድቀት ለሕዝቦች ጭቆና ላመጣ ነው ብሎ የተነሳ? እነዚህ ሰዎች ያደረጉት የመፈንቅለ መንግስት ወይንም የመንግስት ግልበጣ ሙከራ በሌሎች ሀገሮች ከተካሄዱ የመንግስት ግልበጣ ሙከራዎች የተለየ አይደለም። በግብጽ የተካሄደውን የመኮንኖች የመንግስት ግልበጣ በሚገባ እንተውታል። የግብጽ መፈንቅለ መንግስት አድራጊዎችም ከፍተኛ ምክርና እርዳታ እንዳደረጉላቸውና የግብጽ የጦር አይሮፕላን ሳይቀር በአዲስ አበባችን አየር ላይ የራሱን አስተዋጽኦ እንዲያደርግ የተደረገበት ሁኔታ ሁሉ ነበር። ታዲያ ይህ ግልበጣ ለኢትዮጵያውያን የታሰበ ነበር ወይስ የግብጽ አብዮት ተኮርጆ ሊሞከር የታቀደ? ሀገሪቷ በዘመኗ አይታው በማታውቀው ፈጣን እድገትና ብልጽግና ተሰሚነትና ተደማጭነት በዓለም አቀፍ ፖለቲካም ተጽዕኖ ፈጣሪ በነበረችበት በዚያን ወቅት በእርግጥ ያን ያህል የመንግስት ለውጥ ማድረግ አንገብጋቢ ጉዳይ ነበረ ወይ? ይህ ደግሞ ሌላው መታየት ያለበት ጉዳይ ነው። አንዳንድ እውነተኛ ኢትዮጵያውያን ንጉሠ ነገሥቱን የበላቸው ያሳደጉት ጅብ ነው ይላሉ። በእርግጥ እውነትነት አለው። ንጉሠ ነገሥቱ ሀገራቸውን ለመለወጥና ታላቅ ለማድረግ ብዙ ደክመዋል። በዚያም ለ1000 ዓመታት ያህል ወደ ኋላ የቀረችን ሀገር ከ95% በላይ ያልተማረ ገበሬ ብቻ ያላትን ሀገር የባህር መውጫና መግቢያ የሌላትን በየብስ ብቻ የታጠረችን ሀገር ከታላላቅ የዓለማችን ሀገራት ጋር እኩል ለማድረግ ከተፈጥሯዊ የእድገት ኩነት ውጪ በሆነ ሁኔታ በማፍጠን ሀገሪቷን የታላቅ ወደብ ባለቤት የእረኛውንና የገበሬውን ልጅ ፓይለትና መርከበኛ መሐንዲስና ዶክተር በማስደረግ የገበሬ ወታደር የነበረውን ሀገር ጠባቂ የዘመናዊ ጦር ኃይል የአየር ኃይልና የባህር ኃይል ባለሙያ ሲያደርጉት ሀገሪቷንም ከትላልቅ ሀገሮች እኩል ተደራዳሪ ተፎካካሪና አቻ ሲያደርጓት የብቻም አይደለም ሀገሪቷን በዓለም አቀፍ መድረክ ተሰሚነት ካላቸው ሀገራት ተርታ ሲያስገቧትና በሀገሪቷ ታላላቅ ኢንዱስትሪዎችን ሲያስገነቡ ታላላቅ የትምህርት፣ የጤና፣ የመገናኛ ተቋማትን ሲገነቡ ዜጎችም የዚህ ሁሉ ትሩፋት ተጠቃሚ እንዲሆኑ በማድረግ ለከፍተኛ ወግ ማዕረግ ሲያበቁት ሀገሪቷ በተሻሻለ ዘመናዊ ሕገ መንግስት እንድትመራ የቀድሞውን ባህላዊ አሰራር ቀስ በቀስ እያሻሻሉት ሲመጡ ሀገሪቷ የነበረችበት ነባራዊ ሁኔታ የማያውቁና በንጉሠ ነገሥቱ ላይ ጥላቻና ምቀኝነት ያደረባቸው ጥቂቶች በተለይም የሀገሪቷን በፍጥነት ማደግ ያልወደዱና ንጉሠ ነገሥቱ ለአፍሪካ ነጻነትና ለአፍሪካ አንድነት ያደርጉት የነበረው እንቅስቃሴ ያልጣማቸው የሀገር ውስጥና የውጭ ምሁራን በተለይም በከፍተኛ ተቋማት የነበሩትን ተማሪዎች በማነሳሳት ሀገራቸውን ያሳድጋሉ፣ ሕዝባቸውን ይታደጋሉ ተብለው የታሰቡት ዜጎች መጨረሻቸው አብዮታዊ ሆኖ የሀገሪቷ የወደፊት ሩጫ በአጭር እንዲቀጭና ሁሉ መና እንዲሆን ሁሉም ከንቱ አርገው ሲፈጽሙት በእርግጥ ንጉሠ ነገሥቱን የበላቸው ያሳደጉት ጅብ ነው የሚለውን ሐሳብ አሳማኝ ያደርገዋል። ለዚህ ጥፋት ከፍተኛ ድርሻ የሚወስዱት በውጭ የተማሩ ኢትዮጵያውያን የተለያዩ የሃይማኖት ክፍሎች በንጉሠ ነገሥቱ መልካም ፈቃድ የነጻ ትምህርት እድል ተሰጥቷቸው በዩኒቨርሲቲዎቻችን ውስጥ ይማሩ የነበሩ አፍሪካውያን ጥቁሮች የአሜሪካ ቦይ ስካውትስ ኤንድ ፒስ ኮርፕስ የኤርትራ ከኢትዮጵያ ጋር መዋሃድ ያበሳጫቸውና ኦጋዴንም የኢትዮጵያ ግዛት አካል እንዲሆን መደረጉ ያንገበገባቸው እንግሊዞች እንደ አውሮፓውያን አቆጣጠር በ1948 ዓመተ ምህረት እስራኤል በሀገርነት በተባበሩት መንግስታት ህዝበ ውሳኔ ወቅት የንጉሠ ነገሥቱ አገር ኢትዮጵያ ከድጋፍ ይልቅ ድምፀ ተአቅቦ ማድረጓ ያንገበገባቸው እስራኤሎች ሁሉ
በአንድም ሆነ በሌላ በንጉሠ ነገሥቱ ላይ ጥላቻ በማሳደራቸው እንጂ በዚያን የእድገትና የግስጋሴ ዘመን ላይ በሀገራችን የሥርዓት ለውጥ ያስፈልግ የነበረበት ወቅት አልነበረም። ለመሆኑ መፈንቅለ መንግስቱ እንዴት ከሸፈ? እነማንስ አከሸፉት? ያልተነገረላቸው እውነተኛ ጀግኖች እነማን ናቸው የሚለውን በቀጣይ እንመለከታለን። ከላይ እንደተገለጸው የመፈንቅለ መንግስቱ ጠንሳሽና መሪዎች ጀነራል መንግስቱ ነዋይ፣ የክብር ዘበኛ ሰራዊት ዋና አዛዥ ኮሎኔል ወርቅነህ ገበየው፣ በንጉሱ ልዩ ካቢኔ ደህንነት ኃላፊና የጦር ኃይል ምክትል ኤታ ማጆር ሹም ግርማሜ ነዋይ፣ የጅጅጋ አውራጃ አስተዳዳሪ ጀነራል ጽጌ ዲቡ፣ የፖሊስ ሰራዊት ዋና አዛዥ አቶ ገርማሜ ወንዳፍራሽ፣ ሻለቃ ዮሐንስ ምስክር፣ ሻምበል አስራት ደፈረሱ፣ ብርሃኑ አስረስ፣ ነጋሽ ድንበሩ፣ ሻለቃ ተፈራ በላይ፣ ሻለቃ ተሰማ ወቅጅራ፣ ሻለቃ መላኩ በቀለ፣ ሻለቃ ኃይለ ማርያም ለንጮ፣ ሻለቃ አዲስ ዓለም ጽጌ፣ ሻምበል ባዬ ጥላሁንና የዩኒቨርሲቲውን ማህበረሰብ ያስተባበሩትን መስፍን ወልደ ማርያምን እናገኛለን። እነዚህ እንግዲህ መፈንቅለ መንግስቱን ያቀነባበሩ የመሩና ታላቁን ለቂት የፈጸሙ ህዝብ የጣለባቸውን ሀገራዊ ኃላፊነት በክህደት፣ በሸፍጥ፣ በአሻጥር፣ በቅጥረኝነት፣ በበቀልና በነፍሰ ገዳይነት በገዛ መንግስታቸውና በጦር ኃይሎች ላይ ክህደት በመፈጸም ህዝባቸውን እርስ በርሳቸው አፋጅተው 19 የሚሆኑ ታላላቅ ምሁራንን፣ ባለስልጣናትንና አርበኞችን ደም አፍስሰው የጠፉ ታሪክ የማይረሳቸው ጨካኝ ቅጥረኛ ነፍሰ ገዳዮች ናቸው። በአንጻሩ ይህንን በከፍተኛ ሁኔታ የታጠቀ ኢምፔሪያል ቦዲጋርድ የፖሊስ ሰራዊትና የደህንነት መዋቅር በተቆጣጠሩ መኮንኖች የተጠነሰሰውንና የተተገበረውን መፈንቅለ መንግስት በጥቂት ሰዓታት ውስጥ ከፍተኛ ዝግጅት በማድረግ ሁኔታዎችን ሁሉ በከፍተኛ ወታደራዊ ንቃትና ጥንቃቄ በከፍተኛ ሁኔታ የደራጀውን የአማጺዎቹን ኃይል ለመደምሰስ የተነሱት አንደኛ ጀነራል መርዕድ መንገሻ የጦር ኃይሎች ኤታ ማጆር ሹም፣ ሁለተኛ ጀነራል ከበደ ገብሬ የምድር ጦር ዋና አዛዥ፣ ሶስተኛ ጀነራል አሰፋ አየነ የአየር ኃይል አዛዥ ሲሆኑ ጀነራል ጀጋማ ኬሎንና በወቅቱ ኮሎኔል በኋላ ብርጋዴር ጀነራል አበበ ገመዳን የመሰሉ ታማኝ የጦር አዛዦችም አማጺዎቹን ድባቅ ለመምታት ከቻሉት የሀገሪቱና የህዝቦቿ እንዲሁም የንጉሠ ነገሥቷ ታማኝ የጦር መኮንኖች ነበሩ። እነዚህ አራት ታላላቅ መኮንኖች የሀገሪቷና የህዝቦቿ የታሪኳና የንጉሠ ነገሥቷ የቁርጥ ቀን ልጆች ናቸው ለማለት ያስደፍራል። እነዚህ ናቸው ያልተነገረላቸው፣ እነዚህ ናቸው ያልተዘፈነላቸው። የታህሳሳውያኑ ነፍሰ ገዳዮች ከ40 ዓመታት በላይ አመጻውን በሚደግፉ የደርግና የህወሓት መንግስታት ዘመን ሁሉ ሲወደሱና ሲቀደሱ ሲጻፍላቸውና ሲዘመርላቸው የእውነተኞቹ ቆራጥ ኢትዮጵያውያን ስም ግን ተነስቶ አያውቅም። የከሃዲዎቹ አድናቂ ፖለቲከኞችና ምሁራን የእነዚህን ታላላቅ ጀነራሎች ስም መስማት አይቻላቸውም። ለምን ቢሉ ከሃዲዎቹን አሳደው ድባቅ የመቱና የሚገባቸውን ፍርድ የሰጡ እነዚህን የተሰጣቸውን ኃላፊነት በግብዝነትና በቅጥረኝነት በትዕቢትና በከሃዲነት ለግል ክብርና ዝና ሲሉ ክብረ ህሊናቸውን ለሸጡ ከሃዲዎች ትምህርት ይሆን ዘንድ ከየተደበቁበት ጉድጓድ እያወጡ ከየመሸጉበት ምሽግ እየጎለጎሉ ከየተጓዙበት እየተከታተሉ ለከሃዲና ለቀጣፊ ለቅጥረኛና ለነፍሰ ገዳይ የሚገባውን ቅጣት ሰጥተዋል። የሀገሪቷንም መንግስት ጠብቀዋል። ንጉሠ ነገሥቱንም በሰላም ተቀብለዋል። የሀገሪቷንም ታሪክ ከጉድፍ አጽድተዋል። በዚያች ታኅሳስ 3 ምሽት የተጀመረች አመጻ
ታኅሳስ 7 ቀን በምድር ጦር የበላይነት ሲጠናቀቅ በእነዚህ 4 እና 5 ቀናት ውስጥ የሀገሪቷ ታላላቅ የነበሩ የፖሊስ ሰራዊት፣ የክቡር ዘበኛና የደህንነቱ ከፍተኛ የጦር መኮንኖች ከነበራቸው ክብር፣ ከነበራቸው ዝና፣ ከነበራቸው ሞገስ ወርደው በክህደት በጀመሩት እሳት ተበልተዋል። በዚህ የመፈንቅለ መንግስት ሙከራ ክህደትና አመጻ ወቅት አቋማቸው ተደበስብሶና ተሸፋፍኖ የቀረ ምናልባትም የክብር ዘበኛው ሰራዊት እንደሚሸነፍ በመጠርጠር ከምድር ጦር ሰራዊት የወገኑ ወይንም የገለልተኛነት ስሜት ያሳዩ መሃል ሰፋሪዎች የነበሩ ሲሆን የወደፊት ታሪክ አጥኚዎች እንዲያጠኑት የሚጠበቅ የግለሰቦች ስሞች የሚከተሉት ናቸው። አንደኛ ራስ እምሩ የንጉሠ ነገሥቱ አብሮ አደግና የአጎት ልጅ። ሁለተኛ ደጃዝማች ከበደ ተሰማ የግቢ ሚኒስቴር። ሶስተኛ ጥላሁን ገሰሰ የክቡር ዘበኛ ድምጻዊ። አራተኛ ደጃዝማች ታከለ ወልደ ሐዋርያት የቀድሞ አርበኛ በ1960 ዓመተ ምህረት በንጉሱ ላይ የመግደል ሙከራ ሲያደርጉ በተኩስ ልውውጥ የተገደሉ። በቀጣይም በታኅሳሳውያኑ ነፍሰ ገዳዮች በግፍ የተገደሉትን ከፍተኛ የመንግስት ባለስልጣናት እንደሚከተለው እንዘረዝራለን። አንደኛ ልዑል ራስ ስዩም የትግሬ ጠቅላይ ገዢ። ሁለተኛ ክቡር ራስ አበበ አረጋይ የሚኒስትሮች ምክር ቤት ሰብሳቢና የመከላከያ ሚኒስትር። ሶስተኛ ክቡር አቶ መኮንን ሀብተወልድ የንግድ ሚኒስቴር። አራተኛ ክቡር ብላታ አየለ ገብሬ የሕግ መወሰኛ ምክር ቤት አባል። አምስተኛ ክቡር ሜጀር ጀነራል ሙልጌታ ቡሊ የህዝባዊ ኑሮ እድገት ሚኒስቴር። ስድስተኛ ሊቀ መኳስ ታደሰ ነጋሽ የፍርድ ሚኒስቴር። ሰባተኛ አፈ ንጉሥ እሸቴ ገዳ የጸጥታ ምክትል ሚኒስትር። ስምንተኛ ብላታ ዳዊት ዕቁበ ጊዜ የውጭ ጉዳይ ሚኒስቴር ዲኤታ። ዘጠነኛ አቶ አምደ ሚካኤል ደሳለኝ የማስታወቂያ ምክትል ሚኒስቴር። አስረኛ አቶ ገብረ ወልድ እንግዳ ወርቅ የጽህፈት ሚኒስትር ዲኤታ። 11ኛ አባሃና ጅማ የጃንሆይ ግምጃ ቤት ሹም። 12ኛ ደጃዝማች ለጥይበሉ ገብሬ የሕግ መወሰኛ ምክር ቤት አባል። 13ኛ አቶ ለማ ወልደ ገብርኤል የመንግስት ንብረትና የማዕድን ሚኒስቴር። 14ኛ አቶ አብዱላሂ ሙሜ የገንዘብ ምክትል ሚኒስቴር። 15ኛ አቶ ክብረት አስታጥቄ በአገር ግዛት ሚኒስቴር ረዳት ሚኒስትር። ቆስለው የተረፉና በአጋጣሚ ህይወታቸው ያለምንም ጉዳት የተረፉት የሚከተሉት ናቸው። ሐጂ ፋራህ በአገር ግዛት ሚኒስትር ረዳት ሚኒስትር። ጀነራል መኮንን ደነቀ የግቢ ምክትል ሚኒስቴር። ሶስተኛ አቶ አድመው ተሰማ የጠቅላይ ሚኒስትር ልዩ ጸሐፊ። አራተኛ ራስ አንዳርጋቸው መሳይ የሀገር ግዛት ሚኒስቴር። አምስተኛ ደጃዝማች በዛብህ ስለሺ የሕግ መወሰኛው ምክር ቤት አባል ናቸው። ለካዲው የክቡር ዘበኛ ቡድን መደምሰስና ለምድር ጦር ድል ከፍተኛ አስተዋጽኦ ካደረጉት ሁኔታዎች ውስጥ በአብይነት የሚጠቀሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ አቡነ ባሲሊዮስ ከመፈንቅለ መንግስት አክሻፊዎቹ ከነ ጀነራል መርዕድና ከነ ጀነራል ከበደ ጋር አብሮ መስራትና በተለይም የአቡነ ባሲሊዮስን ውግዘት የያዙ ጥሪ የክብር ዘበኛ ሰራዊት በመሸገበት ቦታ ሁሉ በአየር ኃይል በኩል በመበተኑና የክቡር ዘበኛው ሰራዊት እውነቱን በመረዳቱ ትጥቁን እየፈታ እንዲበተን መሆኑ እንደሆነ ሲገለጽ የጽኑዎቹ ጀነራሎች ቀልጣፋ ታማኝ ቆራጥ ውሳኔ ዝግጁነትና ወታደራዊ ስብዕና መተኪያ ያልነበረው እንደሆነ መስከር ይቻላል። የ1953ቱ የታህሳሱ ግርግር ወይንም አመጻና የእርስ በርሱ የአምስት ቀናት ውጊያ በቀላሉ የሚታይና የሚታለፍ ሳይሆን ዛሬ ላለችው ለተከፋፈለችው ለተለያየችው ለረከሰችው ለወደቀችውና የማንም መፈንጫ ለሆነችው ሀገራችን
ተርኒንግ ፖይንት ሆኖ የሚወሰድ በመሆኑ የሀገሪቱን ቀጣይ ዕጣ ፈንታ የወሰነ የትውልዱን ዕጣ ፈንታ የወሰነ የታሪክ ክፍል ነው። 1953 የአምስቱ ቀን የአመጻ ጦርነት ለ1966 አብዮት መሰረቱ ነው። ያም የደርጉን ስርዓት የወለደ ሲሆን የደርጉ ስርዓት ዘውዱንም ሆነ የዘውዱን ስርዓት ደጋፊዎች በተለይም የ1953ቱን ዓመተ ምህረት መፈንቅለ መንግስት ያከሸፉትን ኃይሎች የተበቀለ የጨፈጨፈና ደም ያፈሰሰበትን ታሪክ ያስከተለ ሲሆን ሀገሪቷም በእርስ በርስ ጦርነት የታመሰችበት ብዙ ሚሊዮን ዜጎች ያለቁበት የተራቡበት የታረዙበት ዘመን ሆኖ አልፏል። የ1953ቱ አመጻ የመንፈስ ወራሾች የጦር ሰራዊት አባላትና አብዮተኞች የቀድሞውን መሪ መንግስቱ ኃይለ ማርያምንና ከምሁራኑም እንደ መስፍን ወልደ ማርያም ያሉት የመርማሪ ኮሚሽን ሊቃነ መናብርት ከታሳሱ መፈንቅለ መንግስት ሙከራ ግድያ የተረፉትን ባለስልጣናት አርበኞችና ታላላቅ ምሁራን በበቀለኛነት መንፈስ በጭካኔ ፈጅተዋቸዋል። ጄኔራል ከበደ ገብሬ፣ ራስ መስፍን ስለሺ፣ በታሳሱ ግርግር የተገደሉት የመኮንን ሀብተወልድ ወንድም አክሊሉ ሀብተወልድ፣ አቡነ ቴዎፍሎስ፣ ጄኔራል አብይ አበበ፣ አድሚራል እስክንድር ደስታና በአጠቃላይ 60 የሚሆኑ ታላላቅ ኢትዮጵያውያን በደርግ ባለስልጣናት በግፍ ተፈጅተዋል። የ1917ቱ በሩሲያ የኦክቶበር አብዮት ያስከተለው የሮማኖቭ ቤተሰብ ጭፍጨፋ እነሆ በኢትዮጵያ የዘውድ ስርዓት ላይ በተመሳሳይ ሁኔታ ተደገመ። የወንድማማቾቹ የመንግስቱ ነዋይና የገርማሜ ነዋይ ምኞትም በ60ዎቹ ጭፍጨፋ እውን ሆነ። በቀጣይም ለመጣው በዲሞክራሲ ስም የራሱን የመከፋፈልና የበቀል እርምጃ የወሰደውን የህወሓት የትግሬ መራሹ መንግስት ያስከተለ ሲሆን ሀገሪቷ የባህር በር ያጣችበት፣ ኤርትራውያን ወገኖቻችን የተገነጠሉበት፣ ሀገሪቷ በዘርና በሃይማኖት ቡድኖች ተከፋፍላ ዳግም ላታንሰራራ የምትበታተንበትን የፖለቲካ ስርዓት ታቅፋ ዜጎቿ ሊተላለቁ ደም ሊፋሰሱና እርስ በርሳቸው ሊጨፋጨፉ በአይነ ቁራኛ የሚጠባበቁበትን ዘመን አስተናግዳለች። ይህም የሚያሳየን የ1953ቱ አመጻ በየትኛውም መመዘኛ ለሀገሪቷና ለህዝቦቿ ትርምስን፣ ጥላቻን፣ ውድቀትን፣ ደም መፋሰስን፣ መበቃቀልን ያመጣ ሀገሪቷ አሁን ላለችበት ውድቀት ምክንያት የሆነ የታሪክ ኪሳራ ነው። ከላይ በሰፊው እንደተገለጸው ላለፉት 40 ዓመታት በስልጣን ላይ የቆዩት የህወሓትና የደርግ መንግስታት የተዛባ ታሪክ እንዲጻፍና እንዲተረክ በማድረጋቸው ኢትዮጵያውያኑ ትውልዶች እውነተኛውን ታሪክ እንዳያውቁት መደረጉን ከግምት ውስጥ በመክተት ቀጣዩ ትውልድ የወቅቱን ታሪክ እውነታ እንዲረዳውና እንዲገነዘበው ሲባል ይህ ዝግጅት ተዘጋጅቷል። በቀጣይም ጠለቅ ያለ ጥናት የሚደረግ መሆኑን ቃል በመግባት የዚህን ዝግጅት በዚህ እናጠቃልላለን። የካቲት 2007 ዓመተ ምህረት በአግዓዝያን የተዘጋጀ ገዳዬ ምነው ገዳልሽ ገዳዬ የገደልሽ ወታለም ገዳዬ ጠንካ ዘመመበት ገዳዬ ጀግናም ይበላሻል ገዳዬ ከፈሪ ጓደኛን ገዳዬ ብቻ መኖር ይሻል እዚህ ሲሉት እዚያ ነው ነገር ያበላሻል እዚህ ሲሉት እዚያ ነው ነገር ያበላሻል እኔ ስራ አርገሽ በትዝታ ገመድ ልቀመጥ ልነሳ ነው አልቻልኩም ልራመድ ውበትሽ ሲለካ ነው መጠን አለፈና
ቀልብ ያሳጣው ጀመር ስንቱን ኩሩ ጀግና ቀልብ ያሳጣው ጀመር ስንቱን ኩሩ ጀግና እኔው ተቀበሬ ነው መልሼ እኔው ክሼ ውሽልሽል ነው ወርቁን አፍርሰው መልሼ አባትየው ቢሞት ልጅየው የለም ወይ የአባቱን አረዳን ሲከፍ